አቴና ሚዲያ ላይ ናችሁ። ዩቲዩባችን እንደሚነግረን ከምትመለከቱ አብዛኞቻችሁ ሰብስክራይብ አላደረጋችሁንም። የእናንተ ሰብስክሪፕሽን ለእኛ እጅግ ጠቃሚ ነውና ሰብስክራይብ፣ ላይክ እና ሼር አይረሳ። እንዲሁ ደግሞ ካያችሁም በኋላ ይሄን ብንላችሁ፣ ይሄን ብንነግራችሁ፣ ይሄን ብትታረሙበት፣ ይሄን ብትሰሩበት የምትሉትን ማናቸውንም ሀሳብ አስተያየት መስጫው ላይ አስቀምጡልን። እኛ አቴና ሚዲያ ነን፣ ሰው እናከብራለን። በጣም ነው የምናመሰግነው ይህንን እድል ስለሰጣችሁ። የትምህርት ሰዓት ነበረ። ልጆቹን ግን ፈቅዳችሁ ይሄም ሌላ ትምህርት ነው፣ ታሪክ ነው፣ ማንነታችሁ ነው ብላችሁ ለተማሪዎቻችሁ ቃለ ምልልስ ፈቃደኛ ስለሆናችሁ ደግሞ በተገቢው መልክም ስላዘጋጃችኋቸው የእውነት እኔ እንደ አዲስ ኢትዮጵያዊ ከልቤ ነው ማመሰግነው። እንግዲህ አንተ መምህር ነህ፣ አንተ ነው የምለው መምህር ነህ። የተሰራ ሰው ነው መልሶ ሰው የሚሰራው እና አንድ ልጆች ሲበላሹ እምንላት አባባል አለችን እና አሳዳጊ እንወቅሳለን። እንዲህ ደግሞ ልጆች በጣም ደስ የሚል ነገር ታሪካቸውን ማንነታቸውን በተገቢ መልክ አውቀው ሲገኙ መልሶ አሳዳጊ እናመሰግናለን። ልጆች ብዙ ሰዓታቸውን ከሚያሳልፉት ጉልበታማ የቀኑ ሰዓታቸው ትምህርት ቤት ነው የሚያልቀው። ከዛ በኋላ ከዚህ ሰዓት በኋላ ከ10 ሰዓት 11 ሰዓት በኋላ ከወላጅ ጋር የሚሆነው ወላጅም እነሱም ደክመው ነው የምንገናኘውና ጉልበታማ ሰዓታቸው ጉልበታማ እድሜያቸው ከእናንተ ጋር ያልቃል። እናንተ በተገቢው ነው እንግዲህ የሰራችሁትና ከልቤ አመሰግናለሁ። ወደ ጥያቄው ግን ስገባ ምንድነው ምክንያቱ እንዲህ ታሪካቸውን እንዲያውቁ ያደረጋችሁበት ምክንያት ምንድነው? ረጅም ጊዜ አገልግያለሁኝ በመምህርነትም በዚህኛውም ስራ ማለት ነውና ስለመጣችሁ እዚህ ስለተገኛችሁልን እናመሰግናለን። ከልጆች አንፃር ያነሳችሁ እንግዲህ ማንኛውም ሰው ከተወለደበት ጊዜ ጀምሮ ባለው የእድገት ሁኔታ ውስጥ በብዙ መንገድ እየተሞረደ ነው የሚመጣው። እዚህ የመጀመሪያው የሚሆነው እንደ ወላጅ ቤት ውስጥ ገና ዳዴ ከማለቱ በፊት ጀምሮ ያሉ ነገሮችን የሚያገኝባቸው ሁኔታዎች አሉ። ከዛ ደግሞ ለትምህርት ደግሞ ደርሶ ትምህርት ቤት ሲመጣ አንድ ኮሚኒቲ ሌላ ሜቢ በዛኛው እድገት ውስጥ ያላገኘውን የተለያየ ሰው ጠባይና የተለያዩ ነገሮችን የሚያገኝበት ትምህርት ቤት ይሆናል ማለት ነው። ሌላኛው ከትምህርት ቤት ውጪ ደግሞ የአካባቢ ማህበረሰብ የምንለው እነዚህ ሰርክል ውስጥ ነው ልጅ እድገቱ የሚቀኘው ማለት ነው። ከዛ አንፃር እኛ የትምህርት ቤቱን ድርሻ ብናነሳ እንደ ትምህርት ቤት እንግዲህ እኛ መነሻ ሀሳባችንም የሚለው ኢትዮጵያዊ ሰው መስሪያ ማዕከል ነው የሚለው ትምህርት ቤታችንና ኢትዮጵያዊ የሚለውን ቃል መጠቀም ስናስብ አሁን ያለው ሰው በትክክል ኢትዮጵያዊ ነው ወይ የሚል ጥያቄ የሚያስነሱ የምንሰማቸው ብዙ ጉዳዮች አሉ። ከዛ አንፃር ኢትዮጵያዊ ሰው የትኛው ነው የሚለውን ለመፈለግ ሞክረናል። በዛ ባገኘነው ግኝት ምክንያት ኢትዮጵያዊ ማለት ከሆነ ዓመታት በፊት የነበረ አንድም በሃይማኖት በጣም ጥብቅ በሆነ በሃይማኖት ሕግና በእምነት የሚመራ ነው። አንድም ደግሞ በጣም በየትኛው መንገድ ሁሉንም ልጅ እንደራሱ ተቆጣጥሮ ደግሞ የሚያሳድግ ማህበረሰብ ውስጥ ያደገ ነው። በእነዚህ በሁለቱ መንገድ ነው የመጣው። ከዚህ ቀጥሎ የመጣው ትምህርት ቤት ነው። ትምህርት ቤትም ያለው መምህር በእኔነት ስሜት ስለሚሰራ ስራውን አክብሮ ስለሚሰራ የወላጁን ተቀብሎ ትምህርት ቤቱ አንድ ስቴፕ ይጨምራል እንጂ ወደ ኋላ አይመልስም ነበረ ማለት ነው። ከዛ ግን ጊዜ እየጨመረ በሄደ ቁጥርና አሁን ያለንበት ስንደርስ ብዙ ነገሮች በፊት ከነበረው መበላሸት ጀመሩ ማለት ነው። የተለያዩ ተጽዕኖዎች መጡ ወደኛ። እንግዲህ ከኛ ሚሊኒየም ቀደም ብሎ በ1990ዎቹ የመጨረሻ ወደ 2000 መጠጊያ ላይ ስለ ግሎባላይዜሽን ብዙ ይወራ ነበረ። በወቅቱ ምን ይዞብን ሊመጣ ይችላል የሚለው ነገር ብዙ አነጋጋሪ ጉዳይ ነበረው። ያን ወቅት በዛ ዘርፍ የሚያጠኑ ሰዎች የተለያዩ ነገሮችን አቅርበው ነበር። እንዳሉትም ብዙ ነገሮቻችን ተሸራረፈ ማለት ነው። ያ ሆነና ልጆቻችን ከኢትዮጵያዊነት ይልቅ ወደ ምዕራባዊነት ማመዘል ጀመሩ። እሱ ደግሞ አግባብ አይደለም። አንድ ሀገር እንደ አማኝ 98% በላይ አማኝ አለበት የሚባል ሀገር ላይ ሃይማኖት በጣም መሰረታዊ ነገር መሆን አለበት። በዚህ መስመር የሚያሳድግ ወላጅ ግን
ትምህርት ቤት ሄዶ ልጁ እንዲፈርስበት አንፈልግም እኛ። ትምህርት ቤቱም ያንን ተቀብሎ ደግሞ ማስቀጠል ስለሚኖርበት ከዛ አንፃር ምን አይነት አካባቢ መፍጠር እንችላለን፣ እንዴትስ ነው ማድረግ ያለብን የሚሉትን ነገሮች ነው ለረጅም ዓመታት ተብላልቶ ሀሳቡ እዚህ ደርሶ አሁን ያሉትን ልጆች ተቀብለን ስራ የጀመርነው ማለት ነው። ስለዚህ ኢትዮጵያዊ የምንለው በሃይማኖቱም እንደገናም ደግሞ በትልልቆቹም በትክክል ታርቆ የተያዘ በትክክል እውነትን ብቻ የሚኖር የነበረ ነው ኢትዮጵያዊ የምንለው እኛ እንጂ የኢትዮጵያ ግዛት ውስጥ የሚኖር ሁሉ ኢትዮጵያዊ ነው የሚል ሐሳብ የለንም። ኢትዮጵያዊ ባህልንም የማያንጸባርቅ ከሆነ እንደዛው እንደማለት ነው። አሁን ንግዶቻችንን ብናያቸው ብዙ የተበላሹ ነገሮች አሉ። ሌሎችንም ዘርፎች እንደዚህ በየዘርፉ ብናነሳ በጣም ብዙ ማውራት የምንችልባቸው ጉዳዮች አሉ። ግን እሱኛው ስላልሆነ አሁን ዛሬ የኛ ጉዳይ ልጆቹን ግን እኛ ከወላጅ እንደተቀበልን ቀጥሎ ወደፊት የሚያስኬዳቸውን ነገሮች አመቻችተን እናስቀጥላለን እንጂ ይሄኛው ነገር የተሻለ ነው በዚህ ቢሄዱ እንደዛ ነው ብለን የሌላ ሀገር ወይም ደግሞ የሌላ ተጽዕኖ እንዲያርፍባቸው አንፈቅድም ማለት ነው። ከዛ አንፃር ነው ይሄንንም ነገር አዘጋጅተን በጣም ባጭር ጊዜ ነው ዝግጅታችን የነበረው። ልጆቹ እንግዲህ ከዚህ በፊትም የነበራቸውን ነገር ነው ያንጸባረቁላችሁ ማለት ነው ለእናንተ። Athena Media is a private-owned media established in January 2023 with the initiative of a few visionary owners who have a strong desire to play a pivotal role in promoting the socio-economic issue of people through media streaming around the globe. The company mainly operates with focus of entertainment content and sharing the latest information. በጣም ነው የምናመሰግነው። እንግዲህ አንድ ዘመን ላይ እኛም ተማሪ ነበርን አይደል? አንድ ዘመን ላይ እኛም የወላጆቻችን ስሪቶች ነበርንና ይኖር የሆነ በአንተ ህይወት ውስጥ ማትረሳው መምህር ይኖርብህ ይሆንስ? የመምህራን ውለታ አለ። ያው ሁላችንም እንደምናወራው እንግዲህ እኔ እዚህ ሙያ ውስጥ እንድገባ ያደረገኝ የመምህራን ተጽዕኖ ነው። እኔን ያስተማሩ መምህራን ማለት ነውና አንድ የማልረሳውን አጋጣሚ አንስቼ ልቀጥልና ኤሌመንታሪ ሆኜ ከ1 እስከ 6 ነበር የምንማርበት ትምህርት ቤታችን። አርብ ቀን እንግዲህ እናንተ አካባቢ ካለ አላቅም የክፍል ጽዳት የሚባል ከረፍት በኋላ እንለቀቅና ክፍሎቻችንን እናሳምራለን። ብላክቦርድ ይቀባል፣ ክላሱ ይጸዳል ምናምን። በዚህ ሂደት ውስጥ ውሃ ማምጣት ነበረብን ከቧንቧ ቅርብ ርቀት ላይ ነው ውሃው። የውሃ እቃ ይዘን የምንሄደው ኮዳ ስንሄድ ውሃ ኮዳውን በእግሬ እየመታሁት ነው የሚሄደው መሬት ላይ አድርጌው እንደ ኳስ ማለት ነው። እና ለካ መምህር ከሩቅ አይቶኛል። እኔ ማንም አላየኝም ብዬ ነው የሚሄደው። ቀጠልኩኝ። ስመለስ ውሃውን ይዤ ያየኝ መምህር ጠብቆ በስነ ስርዓት መክሮ ገርፎ ነው እንዳስተካከለ ያደረገኝና በስነ ስርዓት በቃ አግባብነት ያለው ግርፊያ ማለት ነው። እና አሁን ምን ያክል ትኩረት ያደርጉ እንደነበረ ማየት እንችላለን። አሁን ደግሞ በዚህ ዘመን ብናመጣው አይደለም እንደዚህ አይነት በጣም ትንሽዬ ሲል የሆነ ነገር ብዙ ስህተት እንኳን እየሰራ ተማሪ ወይም የስህተቱ ተባባሪ ነው የሚሆነው አስተማሪ ወይም ደግሞ ባላየ ነው የሚያልፈው ማለት ነው። ከዛ አንፃር የበፊቶቹ በጣም ብዙ ነው ተጽዕኗቸው። ወደ ሙያውም እንድንገባ ያደረጉንም ሰዎች ደግሞ አሉ። በቃ ስራቸውን በትክክለኝነት የሚሰሩ ማለት ነው። በቃ ስሜት ሰጥተውት ዝም ብሎ የተሸመደደ ነገር ሳይሆን የምትሰሚው አንዳንዱ መምህር ላይ የምትሰሚው በቃ ስሜት አለው አብሮና የማትረሺው ሆኖ ቁጭ ነው የሚለው በቃ ውስጥሽ። ከዛ በኋላ ያንቺ ምኞት የሚሆነው እንደዚህ ብሰራ የሚለው ነገር ወደ አእምሮሽ ይመጣልና በዚህ አጋጣሚ ነው እኔ ማስተማሪ ሆንኩትና ኢንዱስትሪ መምህራችን የሚያደርጋቸውን ነገሮች ከማየት አንፃር በዚህ መንገድ ነው እኔም መስራት ያለብኝ ብዬ ነው ወደዚህ ሙያ የገባሁት። እርግጥ እሱ ያስተማረበት ኢንቫይሮንመንትና ጊዜና አሁን እኔ ደግሞ መጥቼ ማስተምርበት ነገር የተለያየ ክፍተቶች ቢኖሩትም በዚህ ሁኔታ ነው ወደዚህኛው ስራ የገባሁትና አሉ በጣም ብዙ መምህራን አሉ ተጽዕኖ ያሳደሩ እያንዳንዱን ነገር ወደ ኋላ ሳይሉ ሁሉንም በትኩረት 100% ትኩረት አድርገው የቀረጹን ማለት ነው። አቴና ሚዲያ ላይ ናችሁ።
ዩቲዩባችን እንደሚነግረን ከምትመለከቱት አብዛኞቻችሁ ሰብስክራይብ አላደረጋችሁንም። የእናንተ ሰብስክሪፕሽን ለእኛ እጅግ ጠቃሚ ነውና ሰብስክራይብ፣ ላይክ እና ሼር አይረሳ። እንዲሁ ደግሞ ካያችሁም በኋላ ይሄን ብንላችሁ፣ ይሄን ብንነግራችሁ፣ ይሄን ብትታረሙበት፣ ይሄን ብትሰሩበት የምትሉትን ማናቸውንም ሀሳብ አስተያየት መስጫው ላይ ያስቀምጡልን። እኛ አቴና ሚዲያ ነን፣ ሰው እናከብራለን። እንግዲህ እንዳልከው እኛ ስንሰራ ወይም አሁን ዛሬ ልጆች የሆኑትን ሰዎች ወላጆች በምንሆንበት እድሜ ውስጥ ያለን ሰዎች ስንሰራ ድርና ማጉ እንዳልከው አንዱን ቤተሰብ አንዱ መምህር ግን ሌላስ ደግሞ ስንሰራ ወይም ክሬዲቱን በጣም እየወሰድኩ ስንሰራ እያልኳቸው ወይም ለተሰራ ማህበረሰብ እንደው ከድርና ማጉ አንድም ቤተሰብ አንድም ትምህርት ቤት ነው። እንደው ሌላውስ ምንድን ነው ትላለህ? አዎ ሌላው እንግዲህ ጥሩ አይነት እድል ነው የሰጠሽኝ ባንዘለው ብዬ ያሰብኩት ሀሳብ ስለነበረ ሌላኛው የሚሆነው በተለይ በዚህኛው ዘመን ሚዲያ ነው የሚሆነው። አሁን ልጆቹ በጣም በትንሽ እድሜያቸው ስልክ አላቸው፣ ላፕቶፕ፣ ታምና ከዚህ ጋር ተያይዞ ቴሌቪዥኑን ጨምሮ በጣም በከፍተኛ ሁኔታ ተጋላጭነት አለባቸው። ምን ማለት ነው? እዛ ነገር ላይ እኛ ቁም ነገር ብንሰራበት ልጆቹን በጣም በቀላሉ መንገድ መያዝ እንችላለን ማለት ነው። እዛ ላይ ደግሞ አሁን እንደምናያቸው በጣም አላስፈላጊ የሆኑ ነገሮችም እየወጡ የሚረብሹበት ሁኔታ ቀላል የሚባል ስላልሆነ ማለት ነው። እንደ ሚዲያ በጣም ብዙ ክፍተቶችን መሙላት ይቻላል ብዬ አስባለሁ። አንደኛው ለምሳሌ አሁን የኛን ጉዳይ እንኳን በተመለከተ ብናስብ አድዋን በተመለከተ ብናነሳው ወቅቱም ስለሆነ ለልጆች ተብሎ በልጆች አቅም የተመጠነ በእነሱ እድሜ ልክ የሆነ እውቀት ሚዲያዎቹ ላይ ማግኘት በጣም ከባድ። ዝም ብሎ የሆነ ወቅት እንደ ንቅናቄ ብቻ የሆነ ወቅት ብቻ በየጊዜው እናደርገዋለን እንጂ በትክክል ከዚህ በፊት የነበሩ ታሪኮችን አቀናብሮ በአግባቡ በእድሜያቸው ተደርጎ እያንዳንዱ ተማሪ ወይም በዛ እድሜ ያለ ሁሉም ተደራሽ ኖሮት የሀገሩን ባህል በሀገሩ ምን ታሪክ ነበረ፣ ምን የሚያኮራ ነገር ነበረ፣ የሀገሩን ሰርዶ በሀገሩ በሬ እንደሱ የሚባለው ማለት ነው። በጣም በእነሱ ልክ የተሰፋ በኢትዮጵያዊነት አውድ ውስጥ የተሰራ ፕሮግራም ይፈልጋል። መጽሐፍንም ጭምር ማለት ነው። ብዙ የምናተኩረው ተረቶች ላይ ነው። እውነት ነው፣ ተረቶች ላይ ብዙ መልእክቶች ማስተላለፍ ይቻላል። ግን ደግሞ እነዚህ ጠጠር ያሉ ነገሮችን ለማስተላለፍ ደግሞ ተረቱ ላይ ስለማይገባ በጣም በቁም ነገር እንደ ሚዲያ ይህንን ስራዬ ብሎ ወስዶ የሚሰራ ተቋም መበራከት ይጠበቅበታል ብዬ አስባለሁ። የጎረቤትስ ሚና እንግዲህ ጎረቤት የኔ ትውልድ ጎረቤት የቆነጠጠው አንቺ ብሎ እነግርልሻለሁ ሳይሆን ኃላፊነት ወስዶት ጎረቤቶቼ እኔም በማረቅ የሁሉ ልጅ ሆነን ነው ያደግነውና የጎረቤትስ ሚና ምን ይሁን ትላለህ? ምን ነበር ያንተ ጊዜ? እሱ እንግዲህ የኔ ጊዜ እንዳልኩት ነው። በአስተማሪ የሚያነሳውት ጎረቤት መንገድ ላይ የሚያገኘን ሁሉ ነው ኮርኩሞ ፀሐይ ቢሆን ለምሳሌ ኮርኩሞ ያስገባናል። ስንጣላ ቢያገኙን አስታርቀውን እንደዚህ እንዳታደርጉ ብለውን ይሄዳሉ። ከዚህ የዘለለ ነገር ሲገጥማቸው ለወላጆቻችን ተናግረው ደግሞ በአግባቡ የጥፋታችንን አምነን የሚገባንን ነገር እንድናገኝ ያደርጉ ነበረ። አሁን ይሄኛው ዘመን ትንሽ ለጉርብትና በጣም የተወሳሰበ ጊዜ ላይ ደርሰናል። ግን ደግሞ እኛ አሁን እየሰራን የምንገኘው እንደ ቤተሰብ ብለን ነው። ቤተሰብ ማለት ነው አጠገባችን ያለውን ሰው ማግኘት የማንችል ከሆነ አክሰስ የማናደርገው ከሆነ በትምህርት ተቋማት ላይ ያሉ ኮሚኒቲዎችን ምን ማድረግ ይቻላል? እንደ ቤተሰብ እንዲረዳዱ ማድረግ ይቻላል። ለምሳሌ ኮንዶሚኒየም ሳይት ላይ ያሉ ተማሪዎች አሉን እኛ እዚህ በተለያየ ብሎክ የሚኖሩ አሉ፣ አንድ ብሎክ የሚኖሩ አሉ። እነሱ ልክ እንደ ቤተሰብ ራሳቸውን እንደ ጎረቤት ሆነው በአግባቡ ልጆች የመሸኘት የመቀበል በቃ ይሄ ልጅ የኔ ነው ሲያጠፋ ቢያዩ ወይም ደግሞ እያዩ ያሉት ነገር ክፍተቶች ካሉ ከትምህርት ጋር መነጋገር ከወላጁ ጋር በእኔነት ስሜት ደግሞ እንዲነጋገሩ እየሄድንባቸው ያሉ ሂደቶች አሉ። ይሄ ግን ልክ አሁን በምንፈልገው ፍጥነት ይመጣል ወይ? ጊዜ የሚፈልግ ነው። ጊዜ ወስዶ ስለሆነ ያኛው ነገር ጠቦ ወደ ቤት የገባው አሁንም በጊዜ ሂደት ደግሞ ወደ ነበረው መመለስ ግን ይቻላል በእርግጠኝነት። ለምን የነዛ ዘመን ሰዎች አሁንም ስላሉ ያግዙናል። የማነቃቃትና ወጣቱን ደግሞ በተወሰነ መንገድ ትንሽ ብቻ ካለበት ነገር ላይ ትንሽ መስመር ቀየር ማድረግ ስለሆነ የሚፈልገው
በጣም ባጠረ ጊዜ ወደዛ መስመር መሄድ ይቻላል። ከዚህ አንጻር ነው እኛ እየሰራን ያለነው። በጣም ነው የማመሰግነው መምህር። እንኳን ለ129ኛው የአድዋ ድል መታሰቢያ በዓል አደረሰህ እንላለን። በአባቶቹ የሚኮራ ትውልዶች ነን። ልጆቻችን የሚያፍሩብን እንዳንሆን በጣም የተቻላችሁን ሁሉ እያደረጋችሁ ነው። በድጋሚ አመሰግናለሁ። በድጋሚ መልካም የድል በዓል። እኔም አመሰግናለሁ። እንኳን አብሮ አደረሰን ሁላችንንም። መልካም ጊዜ